ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ አገዛዝ በአማራ ክልል በፋኖ ኃይሎች ላይ በአየርና በምድር ኃይል የታገዘ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ተገለጸ። ለዚህ ጉዳይ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ በዚህ ሳምንት ውስጥ ወደ ባህር ዳር እንደሚሄድ ነው የደረሰን መረጃ የሚያመለክተው። አሁን ባለው አካሄድ ጎንደርና ባህር ዳር በፋኖች እጅ ሊወድቁ የሚችሉበት ሁኔታ ሰፊ ነው የሚል ግምገማ ያደረጉት የአብይ አህመድ የጸጥታ መዋቅር ባለስልጣናት የመጨረሻውን ጠንካራ ጥቃት በመፈጸም በተለይም ባህር ዳርንና ጎንደርን ማትረፍ አለብን የሚል ውሳኔ ላይ መድረሳቸውን ለማወቅ ተችሏል። ሰራዊቱ በጎንደርና በወሎ የደረሰበት ከፍተኛ ኪሳራ ያስደነገጠው የአብይ አህመድ አገዛዝ ከውጊያ በተጨማሪ በራሱ ጊዜ ከተለያዩ ቁልፍ አካባቢዎች ለቆ በመውጣት ላይ መሆኑም ተመልክቷል። ሰሞኑን በጀነራል አበባው ሰብሳቢነት በተደረገ የግምገማ መድረክ ሰራዊቱ ላይ እየደረሰ ያለው ጥቃት በዚሁ ከቀጠለ የባህር ዳርና ጎንደር በፋኖ እጅ መውደቅ አይቀሬ መሆኑ የተነሳ ሲሆን ይህንን በአስቸኳይ መቀልበስ ካልተቻለ ለፌዴራል መንግስቱ ህልውና ከፍተኛ አደጋ ሊደቅን እንደሚችልም በወታደራዊ አመራሮቹ በስጋት መነሳቱን የአንከር ሚዲያ ምንጮች ገልጸዋል። በውጊያ ከሚማረኩት በተጨማሪ ከካምፕና ከምሽግ በቡድን እየሆኑ የፋኖ ኃይሎች የሚገኙበት ቀጠናዎች ድረስ በመዝለቅ እጃቸውን የሚሰጡ የሰራዊት አባላት ቁጥር እየጨመረ መምጣቱም በሰሞኑ መድረክ ላይ መነሳቱ ታውቋል። በዚህ ሳምንት ውስጥ በተለይ በጎጃምና በጎንደር በስፋት ይካሄዳል በሚል በአብይ አህመድ ጀነራሎች ከውሳኔ ላይ የተደረሰው የጥቃት እርምጃ ጎንደርና ባህር ዳርን ከመታደግ ባለፈ በአንዳንድ ቁልፍ አካባቢዎች የብልጽግናን መዋቅር መልሶ የማደራጀት ተልዕኮም እንደሚኖረው ተጠቁመዋል። በዚህ ጥቃት ድሮኖችን ለመጠቀም እንደታቀደ የሚገልጹት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ተሰብስበው የሚታዩባቸው ቦታዎችን በመለየት ለማጥቃት በአብይ አህመድ ጀነራሎች በኩል ከውሳኔ ላይ መደረሱን ነው ለማወቅ የተቻለው። ያገዛዙ ድሮን የመጠቀም አቅም ተዳክሟል። በተለያዩ ምክንያቶች የድሮን ጥቃት ለመፈጸም በሚያስችል ቁመና ላይ እንዳልሆነ የሚጠቅሱት የወታደራዊ መረጃ ምንጮች ለማስፈራራት የሚደረግ የስነ ልቦና ዘመቻ ካልሆነ በቀር የአብይ አህመድ አገዛዝ የአየር ላይ ጥቃት ለመሰንዘር አይችልም ሲሉም ይገልጻሉ። ጀነራል አበባው ታደሰ በሰፊው ለመክፈት ስለታቀደው አዲስ ጥቃት ከአማራ ክልል ኮማንድ ፖስት አመራሮች ጋር እንደሚወያይም ተመልክቷል። በተያያዘ ዜናም በጎንደር አይምባና በሰሜን ወሎ ቃሊም ከፍተኛ ኪሳራ የደረሰበት የአብይ አህመድ አገዛዝ ወታደራዊ ሹማምንቶች የጅቡቲ መስመር ይቆረጣል የሚል ስጋት እንዳላቸውም ታውቋል። ለዚህም ጠንካራ ኃይል ለማስፈር እቅድ ተይዟል። የአይምባውና የቃሊሙ ድል የሸዋ ፋኖችን በጅቡቲ አዲስ አበባ መስመር ላይ ጥቃት እንዲከፍቱ ሊያደርጋቸው ይችላል የሚል ስጋት በወታደራዊ ጀነራሎቹ ዘንድ መኖሩን ነው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ የተቻለው። የፋኖ ግስጋሴ በዚሁ ከቀጠለ የፌዴራል መንግስቱን ህልውና ከፍተኛ አደጋ ውስጥ እንደሚገባ የተረዱት የአብይ አህመድ ጀነራሎች በተለይ ሸዋ ላይ የሚንቀሳቀሱት የፋኖ ኃይሎች የጅቡቲን መስመር እንዳይቆርጡት ለማድረግ ጠንካራ የመከላከያ ኃይል በቀጠናው ለማስፈር ከውሳኔ ላይ መድረሳቸው ታውቋል። የዛሬ ዓመት የአማራ ፋኖዎች ወደ ጅቡቲ መስመር የሚጠጉ አካባቢዎችን መቆጣጠራቸውን ተከትሎ ሽብር ውስጥ የገባው የኦሮሚያ ብልጽግና በድሮን በጄትና በከባድ መሳሪያዎች እንዲሁም መከላከያ ሰራዊቱን የኦሮሚያ ልዩ ኃይልንና ሚሊሻዎችን በማሰለፍ ፋኖዎች ከያዟቸው አካባቢዎች እንዲለቁ ማድረጉ የሚታወስ ነው። በጅቡቲ መስመር ላይ የምትገኘውንና በአማራ ክልል ስር የነበረችውን የአውራ ጎዳና አነስተኛ ከተማን ወደ ኦሮሚያ ክልል እንድትጠቃለል የተደረገችው ለአዲስ አበባ በተለይም ለኦሮሚያ ያለውን የስጋት ተጋላጭነት ለመቀነስ በሚል ምክንያት እንደነበረ የሚታወስ ነው። በወቅቱ አቶ ሽመልስ አብዲሳ የአማራ ክልል ምስለኔ አስተዳደር 3 አመራሮችን ቢሮው ድረስ በመጥራት የአውራ ጎዳና ከተማ በኦሮሚያ ክልል ስር እንድትጠቃለል መወሰኑን ገልጾላቸው እነሱም ያለምንም ተቃውሞ ተቀብለው መመለሳቸውን መዘገባችን ይታወሳል። የጎንደሩ አይምባና የሰሜን ወሎው ቃሊም የሰሞኑ ሽንፈቶች ለሸዋ ፋኖች የልብ ይሰጣቸዋል የሚል ስጋት ውስጥ የገቡት የአብይ አህመድ ጀነራሎች ከፍተኛ ወታደራዊ አቅም በመፍጠር የጅቡቲን መስመር እንዳይቋረጥ ለማድረግ መዘጋጀታቸውን ነው ለማወቅ የተቻለው።
እየጨመረ የመጣውን የአብይ አህመድ የምርኮኛ ቁጥር ለማስተናገድ የሚያስችል የምግብና ሌሎች ድጋፎች እንዲደረጉለት የአማራ ፋኖ ጎንደር እዝ ለዓለም አቀፉ ማህበረሰብ ደብዳቤ በትኗል። የአብይ አህመድ አገዛዝ ምርኮኞችን ለመቀበል ፈቃደኛ ባለመሆኑ ቀይ መስቀልን ጨምሮ ዓለም አቀፍ ተቋማት ድጋፍ እንዲያደርጉ ነው በተበተነው ደብዳቤ የተጠየቀው። አርበኛ ዮሐንስ ንጉሱ የጎንደር እዝ ህዝብ ግንኙነት ክፍል በጎንደር በአራቱም ቀጠናዎች ውጊያ ላይ ነን ይላል። የአማራ ፋኖ ጎንደር እዝ አጠቃላይ አብዛኞቹ ክፍለ ጦሮች ወደ አውሮጃ እንዲገቡ ማድረግ ተችሏል። መላ ጎንደር ዋና መስመሮች ጠላት የተቆጣጠራቸው ከተሞችን ኢላማ ያደረጉ ጠላትን የሚደመስሱ አጠቃላይ ቆራርጦ የሚያስቀሩ ብርቱ እንቅስቃሴዎችን በትስስር ጀምራል። በዚህ መሰረት ዛሬ አጠቃላይ የጎንደር አካባቢዎች ማለትም በደቡብ ጎንደር፣ በሰሜን ጎንደር፣ ማዕከላዊ ጎንደር እንዲሁም ምዕራብና ምስራቃዊ የጎንደር አካባቢዎች አውደ ውጊያዎች ተጀምረዋል። የጎንደር ከተማ በከበባ ውስጥ ትገኛለች። በአሁኑ ሰዓት ምናልባትም ከደቂቃዎች በኋላ ነጻ የመሆን ዕድል ይኖራታል። እዛ ውስጥ የደባርቅ ዳባቱን ከተሞች አንዳንድ ቦታ በጥምር አንዳንድ ቦታ የጎንደር ህዝብ ብቻ የብርጌዶችና ክፍለ ጦሮችን በማሰለፍ አውደ ውጊያዎች እየተደረጉ ይገኛሉ። በደንቢያ ሁለት ቀጠና ፍራንኪስታና ወላድባ እንዲሁም ግራርጌ አካባቢ እንዲሁም አዘዞ ዙሪያ አሁኑ ሰዓት ውጊያና የውጊያ እንቅስቃሴዎች ተፈጥረዋል። አምባ ጊዮርጊስን ሙሉ በሙሉ ተቆጣጥረናል። ደባርቅን እንዲሁም ዳባትና ዳራን አካባቢዎች ጨምሮ የመተማ ቀጠናዎችን የደንቢያ ቀጠናዎችን አብዛኞቹን ቀጠናዎች ጠላትን ከፋፍለን እየመጣን እያፍረከረክን እያስመደመድነው እንገኛለን። በዚህ አጋጣሚ እጃቸውን ለመስጠት ፈቃደኛ የሆኑት በምርኮ በር የሆኑ እጃቸውን እንዲሰጡ እየተደረገ ነው ያለው። ቀሪዎቹ ግን አሻፈረ ብለው የብልጽግናን ቡድን የጥቂት ፍላጎት መስዋዕትነት እንዳይከፍል ቤተሰብ ዘመድ እንዲናገር እየደወለ እንዲናገር በስልክ በደብዳቤ በአካል በሚተመቸው የግንኙነት አግባብ የሰራዊት አባላት የሆነ በአማራ ክልል ውስጥ ያለ አጠቃላይ ህይወቱን እንዲያድን ያደረገውን ጥሪ እንዲቀላቀል ከዛ ውጭ ግን የማያዳግም እርምጃ እየተወሰደ ይቀጥላል ማለት ነው። አርበኛ ዮሐንስ እንግዲህ በእናንተም በአርበኛ ባየ ቀናው በአማራ ፋኖ በጎንደር የዳባትን ከተማ ዛሬ እንደተቆጣጠሩ ሰምተናል። በአጠቃላይ በጎንደር የሚካሄደው እንቅስቃሴ ተጠናክሮ ቀጥሏል። የጻፋችሁትም ደብዳቤ አለ ለዓለም አቀፉ ማህበረሰብ በተለይ ለቀይ መስቀል እርዳታ እንዲደረግ ምክንያቱም ከፍተኛ ቁጥር ያለው ምርኮኛ በእጃችሁ ስለሚገኝ ለነሱ ቀለብና ለአንዳንድ ነገሮች እስቲ ምንድነው የጻፋችሁት ደብዳቤ? የጻፍነው ደብዳቤ በተመለከተ በስልክ ግንኙነት ለማድረግ ተሞክሯል ከዓለም አቀፍ የመስቀል ማህበር ጋር ምርኮኞችን በውጊያ መስዋዕትነት ከፍለን ህይወታቸውን እኛ መስዋዕትነት ከፍለን እነሱን ህይወታቸውን አድነን ለቤተሰብ ተረከቡ እያልናቸው ነው። ለእነሱ እንዲረከቡ እንደገና ቤተሰቦቻቸው ጋር እንዲያገናኙ ጤንነታቸው እንዲጠበቅ ሕክምና እንዲያደርጉላቸው ድጋፍ እንዲያደርጉላቸው የልጆች ድጋፍ እንዲያደርጉላቸው ያስፈልጋል። ይሄ ደግሞ መደበኛ ስራቸው መካከል አንዱ ነው። ይህን ጥሪ አድርገናል። በተደጋጋሚ ሌሎች የሰብአዊ መብት ተሟጋቾችን ጠይቀናል። አምባገነኑ የአብይ አህመድ አገዛዝ ግን ነጻ እንቅስቃሴ እንዳያደርጉ በሀገሪቱ የሚገኙትን የሲቪክ አሶሲዬሽኖች ዓለም አቀፍ የሆኑ በሀገሪቱ የሚንቀሳቀሱትን ጭምር ያልተፈለገ ተጽዕኖ ስለሚያደርግባቸው በምንፈልገው ልክ ምርኮኞችን ሊረከቡን አልቻሉም፣ ወይም ደግሞ ሊጎበኛቸው አልቻሉም። ጫና እንደለባቸው ደርሷል። በዚህ ምክንያት ግን ምርኮኞችን የመቀለብ እዳው ምርኮኞችን የማሳከም እዳው በእኛ እጅ ነው ያለው። እዚህ በድጋሚ ጥሪ ያቀረብነው በዚህ ምክንያት ነው ማለት ነው። የአህመድ አገዛዝ ደግሞ ምርኮኞችን በተመለከተ ምንም ከማለት ተቆጥቧል ማለት ነው። ያገኛችሁት ምላሽ የለም እስካሁን ከዓለም አቀፉ ማህበረሰብ ከቀይ መስቀልም ሆነ ከሌላው አካል? ሌሎች አካላቶችን እንዳልኩት ተጽዕኖ ምክንያት የመገናኘት ዕድሉ አስቸጋሪ ሆኖብናል። ከዓለም አቀፉ ቀይ መስቀል ማህበር ጋር ግን በስልክ እንዲረከቡ የቀረበላቸውን ጥያቄ ለማስፈጸም የሚቸገሩ መሆኑን የሚቸገሩበት ምክንያት ደግሞ አሁን ያለው በነጻነት የሰብአዊ እርዳታ አገልግሎት መስጠት አስቸጋሪ የሆነ እንደመጣ ጠቅሰዋል ማለት ነው። ከዚህ ውጭ ግን አሁንም ግፊት አድርገው ዓለም አቀፍ ማህበረሰብ የሰብአዊ መብት ጉዳይ ነው። እነዚህም ምርኮኞች እንዲረከበን እንፈልጋለን። እስከዛው ደህንነታቸውን ጠብቀን እናቆያለን። ከአምባ ጊዮርጊስ ጀምሮ እስከ ዳባት ያለውን አጠቃላይ አሁን ተቆጣጥረናል። ዳባት አጠቃላይ ከተማዋን አሁን በእኛ እጅ ናት አድርገናት ያለ ማረሚያ ቤቶችም አሁን እያስለቀቅነው ነው ያለውን በሙሉ በእጃችን ስር እያስገባን ነው። ያው የብልጽግና ሰራዊት ፋሽስታዊ ስርዓት በአሁኑ ሰዓት እየተመዳመደና እየፈረጠጠ ነው የሚገኛለ። ሁሉንም የአማራ ህዝብ በዚህ በኋላ ወደ ነበረው እንደሚመለስ እርግጠኛ ነኝ። የናሁሰናይ ብርጌድ
ምኒልክ ብርጌድ፣ ይታየው ብርጌድ 3 ብርጌዶች በአንድ ሆነ ከጧቱ 1 ሰዓት ጀምረ ነው ስምሪት የጀመርን። አሁን ከቀኑ 8 ሰዓት አካባቢ ሙሉ ዳባትን አጠቃላይ ከተማዋን ተቆጣጥረን ያው በእኛ እጅ ትገኛለች። የአገዛዙ ስርዓት አስቦት የነበረ እንደተለመደው በኃይል ጨፈልቃለ የሚል ሀሳብ ሰንዝሮ ነበር። ነገር ግን ለቀባሪ ማርዳት ነው የሆነበት። የክንደ ነበራው የፋኖን እጅ መቋቋም የሚችል አቅር ስለሌለው 20 ደቂቃ እንኳን ቁሞ መዋጋት አልቻለም። ወዲያውኑ የፈረጠጠኛ ተቆጣጥረናል። በአሁኑ ሰዓት መንግስት አጠቃላይ የሰሜኑን ክፍል ወይንም የጎንደርን ክፍለ ሀገር እሱን ከእጅ ከወጣ ስልጣን እጅ ወጣ ብሎ የሚያስብ ዛሬ ቀን እንግዲህ የመርዶውን ደግሞ ሊሰማልን እንፈልጋለን። ሙሉ አጠቃላይ ወገራን መሬት ወይም የሰሜኑን ክፍል በዛሬው ዕለት እጅ ወጥቷል። ምንድነው የኢትዮጵያ ህዝብ እዚህ በኋላ ምናልባት የአማራ ህዝብ ሌላ ኢትዮጵያውያንን ብሔር ብሔረሰቦችን የተለየ እነሱን ለመጉዳት ሳይሆን እነሱንም ጭምርት ነፃ ወጥቶ እኩል ከዜጎቹ ጋራ ከብሔር ብሔረሰቦች ጋራ ለመኖር የተዘጋጀ ፋኖ እንጂ ለራሱ ጥቅም ወይም ለአማራ ብሔር ብቻ የቆመ እንዳልሆነ ኢትዮጵያውያን ሊረዱልን እንፈልጋለን። እዚያ ባሻገር የአማራ ህዝብ በዚህ በኋላ አብቅቷል። የአብይ ስርዓት ለአንዴና ለመጨረሻ እግሩ ተነቅሮ አፋፍ ላይ ደርሷል። አፋፍ ላይ የደረሰን የደነዘዘን መንግስት ደግሞ ገደል ላይ መስደድ የሚያቅት ነገር አይደለም። ሁሉም እኛ ጎን እንዲሰለፍ ሳያውቁም ሆነ እያወቁ ለሆዳቸው ብለው አድማ በታኝ ወይም ፖሊስ ሚሊሻ ወይም ሰላም አስከባሪ ይንግዛል የደንቆሮ ስብስብ አሁንም ወደ ህዝባቸው ወደ ቀልባቸው ተመልሰው እኛ ጋር እንዲሆኑ ማለት ፈልጋለሁ።